የአርሰናል ደጋፊዎች አሁን ሐሳባችን በሙሉ ትኩረታችን በሙሉ መሆን ያለበት ቀጥታ ወዴት ነው? ወደ ካራባኦ ካፕ የፍጻሜ ጨዋታ ጀማው። ይህ ጨዋታ እንደ ቀልድ የሚታይ አይደለም። ማን ሲቲ በአውሮፓ ሻምፒዮንስ ሊግ ተሸንፎ ቆስሎ ከዚህ ውድድር ተሰናብቷል። እናሳ ቀጣይ እሁድ ከኛ ጋር ግብ የሚገጥም ይሆናል። የኛ ቲም ሲቲ ለመለጠፍ ለመዘረር ምንም የሚያንሰው ነገር የለም ጀማው፣ ቅንጣት ያክል የሚያንሰው ነገር የለም። ይምሪ ነው የምላችሁ። የሜንታሊቲ ጉዳይ ነው። እዚች ጋር ገብቷል። የእሁዱ ጨዋታ ነው ሜንታሊቲ ነው። ይኸውልህ ለዋንጫ ብቁ ነኝ ብለህ ካሰብክ ይህንን ዋንጫ ከመውሰድ አርሰናልን እናቱ የወለደችው ክለብ ሊያስጥለው አይችልም። ስለሆነ አሁን ኮንሰንትሬት አድርገን ቡድናችንን በተለይ ደግሞ በጉዳት የወጡብን የነ ኤዜን የጉዳት ሁኔታ ምናምን አላየሁም። ከዛ ውጪ ግን ቡድናችን በጥሩ ሂደት ላይ ነው የሚገኝ። ኦዲጋርድ ለዚህ ጨዋታ የመድረስ እድል አለው የሚል ዜና ፕሬስ ኮንፈረንስ ላይ አርቴታ ነግሮናል። እሱን የምንጠብቅ ይሆናል። ከዛ ውጪ ይህንን ሲቲ ጀማው አሸንፈን እንዳንወጣ ሊያደርገን የሚችል ነገር ቢኖር የሜንታሊቲ ጥያቄ ነው። ገብቷል አይደል? ስለሆነ አሁን ደግሞ በሜንታሊቲ ረገድ ቡድናችን በደንብ ሼፕ ይሆን እየተስተካከለ እየመጣ ነው። በሁሉም ግንባሮች እየተፋለመ ወደፊት እየገሰገሰ ይገኛልና ሲቲን እሁድ ምናንቀባረው ይሆናል ጀማው። በአግባቡ ይቅናን ጀማው። አሁን ሐሳባችን በሙሉ ወደ ካራባኦ ካፕ ፍጻሜ ጨዋታ ከሞን ጋርስ ከሞን